ለዚች ነው ምግብ መሳጫት? ለዚህ ሰው በላ እቺ ሰው መስላሽ ነው እንደ ምግብ መሳጫት? አፈር ትበያታለሽ። ለዚች ምግብ ትሳጫለሽ እዚህ ቤት? ቀልድ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል የዩቲዩብ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ እንግዲህ አዲስ ቻናል ነው ብታበረታቱ ደስ ይለናልኝ። ሁላችሁም በቻላችሁት መጠን በቅንነት ላይክ እና ሼር ብታደርጉልኝ ደስ ይለኛል ማለት ነው። ምክንያቱም ገና ጅማሬ ስለሆነ የእናንተ እገዛ ያስፈልገኛል ማለት ነው። በዛሬው ድራማችን ይዤላችሁ የመጣሁት እንግዲህ ተወዳጁና አስደንጋጩ የዮዲት ጉዲት ወይም ደግሞ የእናት ግፍ የተሰኘው ተከታታይ ድራማ ይሆናል ማለት ነው። ስትጀምሩ እንግዲህ ላይክ በማድረግ ቤተሰብ ሁኑ። ከዚህ ቀደም እንግዲህ ዮዲት ጉዲት በጣም በመናደድ ከጀርባ ሆና አለምን ስታጠቃት ድንገት ወንድዬ በመምጣቱ የአለምን ሕይወት ታድጎላታል ማለት ነው። አለምም እንግዲህ ይሄ ነገር እንዴት ልትበቀኝ ያምርሻል እንዴ? ቆይ ለምን ብላ ስትጠይቃትኝ ወንድዬም ልትገሊያት አስበሽ ነበር ወይ? እንዴት በእጅሽ ቢላዋን ትይዣለሽ? በማለት ያስደነግጣታል ማለት ነው። ዮዲትም እንግዲህ በድንጋጤ ምክንያት ለገላት አይደለም እኔ ሰው ገዳይ አይደለሁም፣ ነገር ግን ቢላ አምጪልኝ በማለት ስላዘዘችኝ ለሷ ላቀብላት መጥቼ ነው፣ አንተ እንደምታስበው አይደለም የኔ ንጉስ በማለት ባሏን ልታሽበለብለው ትሞክራለች። ነገር ግን ወንድዬ ደግሞ ፍጹም አላመናትም ነበረ። አለምም አዘሻት ነበር ወይ ብሎ ይጠይቃታል ማለት ነው። አለምም እንግዲህ በምላሹ ሚስጥሩንም ሚስጥር አድርጋ አልጠበቀችውም። ምክንያቱም እንዳላዘዘቻትና ልታጠቃት እንደመጣች ለወንድዬ ትናገራለች ማለት ነው። ያም አልፎ አልበቃ ብሎ እንግዲህ ሽምጥጥ አርጋ ትክዳለች ማለት ነው ዮዲት። ከዛም አሽቀንጥሎ ወደ ቦታዋ ይመልሳታል ማለት ነው። እንግዲህ አለምም ከዚህ በኋላ ስጋት የምትሆንባት ማንም ሰው በሌለበት እንግዲህ አለምን ለማጥቃት ትሞክራለች ማለት ነው ዮዲት። ነገር ግን አይሳካላትም። አለምም እንግዲህ ከዚህ በኋላ ነቅታ እራሷን እንደምትከላከል ተስፋ አረጋለሁኝ። ከዛም እንግዲህ ከነጋ ምግብ አልበላውም በማለት አለምን ታዛታለች ማለት ነው። አለምም እንግዲህ አንቺ ግን እኔ ልትወጊ መጣሽ አይደል? እኔ እንኳን እናቴ በጣም የምንሰፈሰፍላት የምኖርላት እናት አለችኝ። እኔ እንዳንቺ እናቴን አልጠላም። ስለዚህ የአንቺን እናት ጠላሻትና የኔን እናት እንግዲህ የሀዘንን ባልታስለቅሻት ነው ወይ? ቆይ ምን አስበሽ ነው? በማለት አንቺን እኔ ገባሁበት ጉድጓድ ይዤሽ እገባለሁ፣ ጠብቂኝ፣ እንደሰራሽልኝ እሰራልሻለሁ በማለት እንግዲህ ዮዲትም ትፎክራለች ማለት ነው ከአለም ላይ። አለምም እዚህ በኋላ የውርደት ቀንሽ እየተከናነበ ነው። ለምን ግን ቅስምሽ በዚህ ልክ ተዋርዶ ስላየሁት ደስ ብሎኛል። ግን ቢሆንም አሁንም ከክፋትሽና ከተንኮልሽ ወደኋላ ማለት አልተውሽም አይደል? ይልቅ እዚህ የምትወጭበትን መንገድና ንስሐ የምትገቢበት መንገድ ብትመሪ ይሻልሻል ብታቂ በማለት ትነግራታለች። ዮዲትም እንግዲህ ከዚህ እንደምንም ብዬ እወጣለሁ፣ እሱንም አሳይሻለሁ፣ ያኔ ደግሞ እየወጣው ለትን ያንቺን አያርገኝ በማለት አሁን ላይም ቢሆን ትፎክርባታለች ማለት ነው። ከዛም የምግብ ፍላጎቷን ትጠይቃታለች። ከነጋ ምንም ምግብ አልበለሁም እንድታቀርብልኝ እፈልጋለሁ፣ ካልፈለግሽ ደግሞ ታዩ ትላታለች ማለት ነው። ከዛም እንግዲህ እንኳን በልተሽ ሳትበይ እንኳን እንደዚህ ምላስሽ መንታ ነው አልቻልኩሽም በማለት አለምም በምግብ ስላልጨከነችባት እንግዲህ ከኩሽና በመሄድ ምግብ ታመጣላታለች። ከዛ ምግቡን ከሰጣቻት በኋላ በሰከንድ ነው ከየት መጣ ሳይባል ወንድዬ ይመጣል ማለት ነው። ከዛ እንግዲህ ከእጇ ላይ የነበረውን የትሪ እንጀራ መንጥቆ ማን እንድትበይ ፈቀደልሽ እንዴ በማለት አይኗ እየተንከራተተ የትሪውን እንጀራ ወደ ይነጥቃታል ማለት ነው። ከዛም እንግዲህ ማን ፈቀደልሽ እንድትበይ ሲላት እኔ ከነጋ ምግብ አልበላሁም ትለዋለች። አፈር ብይና ደግሞ ያኔ እናቴ በምግብ ስትቀጫት ከእጇ ላይ ቀምተሽ ስትበይባት አስታወሽ እንዴት አሁን ትዛለሽ ምግብ ታዲያ በማለት ይቆጣታል ማለት ነው። አለምንም እንግዲህ ማን ስጫት ማን ፈቀደልሽ በማለት አለም ላይ ትኩረት ያደርግባታል። በፍጹም መብላት የለባትም እናቴ ያየችውን ነገር ራሷም ራብ ምን እንደሆነ ማወቅ አለባት በማለት አለም ላይ ይቆጣታል ማለት ነው። አለምም እንግዲህ እኔ ራበኝ ስትለኝ በሆድ አልጨክንም፣ ለዛ ነው ይቅርታ አድርገልኝ ትለዋለች። በፍጹም እናት ያደረገችውን ነገር መቼም ቢሆን አልረሳውም በማለት እንግዲህ አሁን ላይ ወንድነቱን እያሳየ ይገኛል ማለት ነው። በጣም ጎበዝ ነው። አሁን በቃ አካሄዱ ራሱ አሪፍ ሆኗል የወንድዬ ማለት ነው። እናቱ ላይ እያንዳንዱ ነገር ያደረገችውን ግፍ አሁን ላይ እሷም እያስቆጠረችው ትገኛለች ማለት ነው።
የወዲት ግን አሁንም የይቅርታ ልብ የላትም። እሱን ለመበቀልና አለምን ለመበቀል ትሞክራለች። ከዛም እንግዲህ የኔ ንጉስ በጣም ይቅርታ አድርግልኝ በማለት ልትናገረው ስትል ከዛም በኋላ እንግዲህ መርዝ እናቷ ጋር ስትጨምረው የነበረውን ቅመሙን በማምጣት እንግዲህ ይጨምረዋል ማለት ነው። ወንድዬ ምን እያደረክ ነው ስለው ላጎርስሽ ይላታል። የምትጨምርበት ታዲያ ምንድን ነው ስትለው እናቴ ጋር ስታባት የነበረው መድኃኒት ነው፣ አየሽ ይችን ግጥም አድርገሽ ትሞቻለች በማለት እንግዲህ እሷም አልበላም በማለት ትታገላለች። ነገር ግን እሱ ደግሞ አስገድዶ እንድትበላ ያደርጋታል ማለት ነው። እሷ ግን መሞት አልፈልግም እባክህ ይቅር በለኝ በማለት ትማጸነዋለች። ወንድዬ ግን ያኔ እናቴን ለሞት ፈርደሽባት ነበር አንቺ ድንቢጥ፣ ታዲያ እኔ ለምን አንቺን የማልበላሽ በማለት እንግዲህ አሁንም ቢሆን በምግብ እየቀጣት ይገኛል። ከምግቡ መርዝ በመስጠት ማለት ነው። የወንድዬ እናትም በዚህ በሚያደርገው ነገር ደስተኛ አይደለችም። ይበቃታለኝ፣ እግዚአብሔር እንግዲህ ሁሉን ነገር ለበጎ አድርጎ አንተን አይነን እንዲገልጥ አድርጓለኝ። ስለዚህ አትቅጣት፣ ከዚህ በኋላ አስረህ ቤት አስቀመጥካት፣ ጭራሽ ደግሞ በምግብ ልትቀጣት ነው ወይ? ይበቃል ወንድዬ፣ የይቅርታ ልብ ይኖር በማለት እንግዲህ ሰላም ክን አግኝ፣ እኔ የምፈልገው ያንተን ሰላም ነው ስትለው የወንድዬ እናት እንግዲህ ትከላከላለች ማለት ነው። ለዮዲት ጉዲት ምን ያክል ንጹህ ልብና ምን ያክል የእናትነት ስሜት እንደሚሰማት የወንድዬ እናት በጣም ታምረኛ ሴት ነች። እውነት ለመናገር ልጇንም ራሷንም ቤቷንም ሁሉ ነገሯንም አሳጥታት የነበረችን ሴት ዛሬ ደግሞ በዚህ ልክ ተቆርቁራ ልጇን ተው፣ ሁሉም ነገር በቀል እግዚአብሔር ነው በማለት ልታስቆመው ትሞክራለች። ነገር ግን ወንድዬ ደግሞ አልሰማትም። ምክንያቱም እኔ ሰላሜን የማገኘው እረፍት የማገኘው እሷ ወደ ከርቼሌ ስትገባ ብቻ ነው። ይህንን ካላደረግኩ ደግሞ እኔ ወንድዬ መቼም ቢሆን አርፌ አልቀመጥም በማለት ይዝታል ማለት ነው። በሌላ መንገድ ደግሞ የእማማ ወርቄ ቤት አሁን ላይ በድላሎች ላይ በመገመት እንግዲህ ድርድር ላይ ደርሷል ማለት ነው። እማማ ወርቄ ይህንን ስትሰማ እንግዲህ ማመን አቅቷታል። ምክንያቱም ቤቷ እንዲሸጥባት በፍጹም አትፈልግም። ሌላ መንገድ እፈልጋለሁ እንጂ ቤቴን አልሸጥም በማለት ከገንዛ ልጇ ከአስቻለው ጋር ክርክር ላይ ገብታለች ማለት ነው። አስቻለውም እንግዲህ ከዚህ ቀደም በብዙ መንገድ መክሯት ነበረ። ራሽን ጠብቂ፣ ራሽን ከዚህ ተንኮል አውጪ፣ ልጅሽ ገደል ትከትሻለች፣ ምንም አይጠቅምሽም በማለት መክሯት ነበረ። ሆኖም እንግዲህ አሁን ላይ እማማ ወርቄ ችግር ውስጥ ላይ ትገኛለች ማለት ነው። አጋቹም ጸጋዬ የጊዜ ቀጠሮ የሰጠው እንግዲህ በአጭር ጊዜ ብሩን የማይመልሱ ከሆነ ወደ ሕግ እንደሚሄድ ስለነገራቸው እናቱን ለማትረፍ እንግዲህ አስቻለው ተፍተፍ በማለት ደላላ በማነጋገር ቤቱ እንዲሸጥ ያደርጋል ማለት ነው። ቤቱም እንግዲህ የታሰበው ብርም እዳውም ሳይከፈል እንግዲህ በተወሰነ ብር ይቀራቸዋል ማለት ነው። ይህንን ስትሰማ እንግዲህ የወርቄ ጨርቋን ጥላ ማበድ ነው የቀራት እስክል ድረስ ማለት ነው። ከዛም በኋላ ያላት አማራጭ ምንም ነገር የለም። እስር ቤት መጨረሻ ሊሆን ነው ወይ? አመዳም ብዬ በመሳደቤ ራሴው መቶ አመዳም ሊያደርገኝ ነው ወይ? እኔ ደሃ ልሆን ነው ወይ? ልጄ እኔ እናቴ ደሃ ልሆን ነው ወይ? በማርና በወተት ያደገው ሰውነቴ፣ ቅብጥብጥ የሆነው ልብሶቼ፣ ቅንጡ ስንቱን ነገር ያጌጥኩበት ቤቴ ይህትም ቢሆን አልሸጥም አልወጣም በማለት እንግዲህ እማማ ወርቄ ደሃ መባልን እና ደግሞ የደሃ ልጅ እንደምትባል ወቅ አንተ ከረፈፍ ሌላ መላ የለህም ወይ? እንዴት እናት በዚህ ልክ ስትወርድ ዝም ብለህ ታያለህ? በማለት የገንዛ ልጇን እንግዲህ ጥፋተኛ አድርጋ መሳደብ ትጀምራለች። እናቴ አትስደብኝ፣ ያለኝ አማራጭ ይሄ ነው። ስለዚህ ይህ ደግሞ እስር ቤት እድሜ ልክሽን ከምትማቅቄ ይሄ ይሻልሻል በማለት የሚሻለው መርጦላት ነበረ። እሷ ግን ማመን አቅቷታል ማለት ነው። የተገመተው እንግዲህ 19 ሺህ ብር ነው፣ 19 ሚሊዮን ነው ያለባቸው እዳ ደግሞ 23 ሚሊዮን ነው። ከዛም እንግዲህ 19 በዚህ 3 ቀን ውስጥ አፈላልጌ እሸጠዋለሁ ብሎኛል ደላለው። ስለዚህ እዳችን እንከፍላለን፣ ሰላማዊ ህይወት እንኖራለን፣ እናቴ ለቀጣይ ህይወቱ አናስብ ያውቃል በማለት ፀሐዬ የመከረችው ምክር ሰምቶ እንግዲህ አስቻለውም እናቱንም እየመከራት ይገኛል ማለት ነው። ቆይ ይሄ ቤት ተሽጦ 19 ሺህ ከዛ ቀሪውን ብር የት አምጥተን ልንሞላው ነው? አንተ ችጋራ ምን ነው ማሰባቃተ ትለዋለች።
ባንክ ቤት ብር አለሽ አይደል እንዴ? ያለሽን አውጥተሽ እንከፍላለን፣ ባንክን ብድር እንጠይቃለን በማለት ከዛ ደግሞ ቀጣይ ህይወቷ ወደ አፈር ወደ ጭቃ ቤት መመለሱ እጅግ በጣም ከብዷታል ማለት ነው። ደላላው እንኳን ሲመጣ ከቤቱ እንግዲህ ቤቱን አይቶ በጣም ቆንጆ እንደሆነና በአጭር ጊዜ ውስጥ እንግዲህ ተሎም ገዥም ሲፈለግ ይመጣል ማለት ነው። ያየዋለኝ ከዛ ደግሞ ይሄ ማን ነው ስትል ደላላው ነው ቢላታለኝ አመዳም ብላ ትሳደባለች ማለት ነው። የሌፓርት ግን ማለት ነው ከካሜራ ጀርባ ያየው ሰው ምን እንደሚመስል ምን ብሎ ይደነግጣል። በቃ አመዳም ሲባሉ ሰዎች ሁሉም ለመጀመሪያ ጊዜ አመዳም ተብሎ ሲሰደብ ጸጋዬ ራሱ በጣም ነበር የደነገጠው። ምን አሉ እስኪ ድገሙት፣ አንድ ቃል ድጋሚ ከተናገሩ ዋጋውት ይጨምራል በማለት ከዛም ነው እንግዲህ ከአመዳም ወደ ጥቁር አልማዝ የተቀየረለት ማለት ነው። የወንድዬ እናትን እንግዲህ ባገኘቻት ቁጥር አመዳም በማለት ትሳደባለች። አመዳም ብላ ደግሞ ወደ ጥቁር ድንጋይም ቀይራላት ነበረ ማለት ነው። ስድብ ዲሽክረን ይሆናለች ማለት ነው። ወንድዬም ይህንን የሰማ ጊዜ ምንድን ነበር ያሉት እስኪ መልሰው ድጋሚ ይናገሩ በማለት በጣም ነበር የደነገጠው። አመዳም ግን መባለች የዚህን ያክል ስድብ ነው እንዴ? እስኪ ለእናንተ ምን ይመስላችኋል? አንድ ሰው አመዳም ብላችሁ ከምን አንጻር ነው የምታዩት? አንዳንድ ቃል ግን በዚህ አጋጣሚ ማለት ያው ዩቲዩብ እንደ መሆናችን መጠን ብዙ ነገሮችን እንነጋገራለን፣ ግን በቁም ነገር ስንወስዳቸው እውነት ለመናገር ይጎዳሉ። ምክንያቱም የስድቡን ትርጉም እኛ መልሰን ስለምንሰጠው ማለት ነው። ግን እኮ በሌላ ቋንቋ ቢሰድቡኝ አመዳም ብለው ስለማይገባኝ ስቄ ላልፍ እችላለሁ። ምክንያቱም ካልገባኝስ አልናደድም። ለስድቡ ደግሞ ትርጉምም አንሰጠውም ማለት ነው ስለማናቀው። የምናውቀው ነገር ግን ከተሳዳቢዎቹ ይልቅ ትርጉሙን ሰጥተን እኛን የምንናደደው ሞር ማለት ነው። እና ግን አመዳም ማለት ለእኔ ምንም ስድብ መስሎ አይታየኝም። ግን ሁሉም ሰው ይህን ነገር ሲሰማ በጣም ነው የሚደነግጡት ማለት ነው። ምክንያቱም 3 ሰው አየው፣ ወንድዬ ደነገጠ፣ የወንድዬ እናትም እንደዛው፣ ከዛም አጋቹ፣ ከዛ ደግሞ አሁን ደላለው አመዳም ሲባል ምን እስኪ ድገሙት፣ ምን አሉ እኔ ነኝ አመዳም በማለት ኩስተር ብሎ ነበረ። አስቻለውም አይ እሷን አትስማት እናቴን አትስማት ለራሷ ነው ዝም ብላ ነው በማለት ይሸፋፍናል ማለት ነው። እና ይህንን ይመስላለኝ የወዲት ጉዲት ድራማ ማለት ነው። ይቀጥላለኝ። የወዲት መጨረሻዋ ምን እንደሚሆን ወደ እስር ቤት ትወረወራለች ወይስ ደግሞ እቤቱ አስቀምጦ እንደፎከረው እናቱን እያንዳንዱ ነገር ላደረገችበት ነገር ይቀጣታል ወይ ዝም ይላል እስከ መጨረሻው ወይ የሚለውን እናያለን። ከዛም ቤቱ ተሽጦ ደግሞ የማማ ወርቄ ህይወት ምን እንደሚመስል በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል ማለት ነው። እወዳችኋለሁ።